ትግራይ ኢትዮጵያ ውስጥ መሆኗ አንሙት ከኢትዮጵያ ጋር አልቀጥልም ብትል ለምንድን ነው የሚገርመን? ለምሳሌ ማለት ምን አይነት ሞራል እና ታሪካዊ መከራከሪያ ልናቀርብ እንችላለን? እንደዚህ አይነት አስከፊ ረሃብ በሚካሄድበት ሁኔታ ውስጥ በጋራ በዚህ ሀገር ማዕቀፍ ውስጥ መቀጠል እኔ እኮ አንዳንድ ሰዎች ተገንጣይ ያሉ ለምሳሌ ሌላውን ዩኒፎርም ያለበሰ ገዳይ ወታደር ትግራይ ታሰማራለ ማን የሚባል ረሃብ የሚባል ዩኒፎርም ያለበሰ ገዳይ ወታደር ታሰማራለ አማራ ላይ ማን የሚባል ረሃብ የሚባል መድኃኒት ክልከላ የሚባል በሽታን በነገራችን ላይ ድርቅና ረሃብ በጣም የተለያየ ኮንሰፕት ነው። በጣም የተለያየ ጽንሰ ሐሳብ ነው። ረሃብ ማለት የመጨረሻው አስከፊ ደረጃ የሰው ልጆች በምግብ እጦት መሞት የሚጀምሩበት ደረጃ። አንዳንድ ሀገራት ላይ ለ5 እና ለ6 ዓመት ድርቅ ሊከሰት ይችላል። ነሰር ሊግር ረሃብ አይመጣም። አንሙት ረሃብ የሰው ልጆችንም የስነ ተፈጥሮንም ህግ ያዛባል ይላል አልበርት ሁቨር። የስነ ተፈጥሮንም የሰው ልጅንም የማህበረሰብንም ባህሪ ይቀይራል። ቤተሰብን ወደ ካኒባሊዝም ቀይሯል ረሃብ። ለምሳሌ ስታሊን የፋሚሊ ካኒባሊዝምን በሱ ዘመን ሂትለር ረሃብን ኢንጂነር አድርጓል። ፋሚንን ጥፋትን ማይክሮ ኒውትሪየንት ለህፃናት የሚሄዱ አልሚ ምግቦች ወደዛ ቀጠናና አካባቢ እንዳይሄዱ ያደርጋል። አንድ አገዛዝ አንድን ማህበረሰብ ማጥፋት ሲፈልግ የሰብአዊ አቅርቦት ድጋፍ አማራ ውስጥ በምንም መንገድ እንዳይገባ ርብርብ ያደርጋል። በዚህም ምክንያት 2/3 የሚሆኑት የአማራ ህፃናት አንሙት የማይክሮ ኒውትሪየንት ዴፊሺየንሲ ያለባቸው ናቸው። አሁን ነው ማወራለን። ምን ማለት ነው ይሄ? ጦርነቱ ባይኖርም የዘር ማጥፋቱ ይቀጥላል። አንተ እንዳልከው ጦርነቱ ከመኖሩም በፊት የዘር ማጥፋቱ አለ። ጦርነቱም ሲካሄድ የዘር ማጥፋቱን ታስቀጥለበታለህ። ጦርነቱ ቢቆም እንኳን የዘር ማጥፋቱን ትቀጥላለህ። በምን? በተለያየ መንገድ ጽልመትን ይልካል። a soldier without uniform ጽልመት ዩኒፎርም ያለበሰ ገዳይ ወታደር ትግራይ ታሰማራለ ማን የሚባል ረሃብ የሚባል ዩኒፎርም ያለበሰ ገዳይ ወታደር ታሰማራለ አማራ ላይ ማን የሚባል ረሃብ የሚባል መድኃኒት ክልከላ የሚባል በሽታን እንደ ዊፐን ይጠቀማል። የገጠምነውን አገዛዝ ህዝባችን አልተገነዘበውም። የፖለቲካ ሊቁም አብዛኛው ኢቭንም ይሄ አገዛዝ ማን እንደሆነ በትክክል አልተገነዘበውም። አሁንም አልተገነዘበውም። ገና ወደፊት ነው የሚገነዘበው። የዚህ አገዛዝ ጥፋት በነገራችን ላይ አሁን ባለንበት ጊዜ ብቻ የሚገለጽ አይደለም። አንሙት በትውልድ ላይ ተሸጋጋሪ የሆነ ጥፋት ነው የሚፈጽመው። 2/3 ማይክሮ ኒውትሪየንት ዴፊሺየንት የሆነ ትውልድ እንዲወለድ እንዲያድግ አካባቢው ላይ ያደረገ ማህበረሰብን ዲሞግራፊካሊ ሪኢንጂነር የሚያደርግ አገዛዝ ሁሉንም የጥፋት መንገድ ይከተላል። ትላንት ዲጂታል ኢትዮጵያ ላይ አዳራሽ ውስጥ ሊያሳየን የሚፈልገው ገጽታና ህዝባችን የሚኖረው ገጽታ ተመሳሳይ አይደለም። አሁን ትግራይ ኢትዮጵያ ውስጥ መሆኗ አንሙት ከኢትዮጵያ ጋር አልቀጥልም ብትል ለምንድን ነው የሚገርመን? ለምሳሌ ማለት ምን አይነት ሞራል እና ታሪካዊ መከራከሪያ ልናቀርብ እንችላለን? እንደዚህ አይነት አስከፊ ረሃብ በሚካሄድበት ሁኔታ ውስጥ በጋራ በዚህ ሀገር ማዕቀፍ ውስጥ መቀጠል እኔ እኮ አንዳንድ ሰዎች ተገንጣይ ያሉ ለምሳሌ ሌላውን ኦፍ ኮርስ ቲቤሌፍ ያራመደ የነበረው የፖለቲካ እንትን ቶክሲክ ነው አውቃለሁ። ግን ይሄ ሁኔታ ሀገርን በዘላቂነት ያስቀጥላል ብለህ እንዴት ታስባለህ? ደደብ ካልሆንክ በስተቀር በሺዎች የሚቆጠሩ ትራክተሮችን ኦሮሚያ ላይ አሰልፈ ያሳየ እንደዚህ አይነት አስከፊ ረሃብ ከትግራይ እና ከአማራ ሲመጣ
ሀገር ሉዓላዊነቷ ተጠብቆ እያልክ ዘፈን ትዘፍናለህ ወይ ነው ጥያቄው። ዲሴምበር 2018 ነው ትግራይ ሄደው። ከጦርነቱ በኋላ ትግራይ ምን እንደደረሰ ሄዶ አልተመለከተም። ሚኒስተሮቹን ምናምን የሆነ መቀሌ ለምናምን ደርሰው አንድ ሰዓት ሳይቆዩ ተመልሰው ይወጣሉ።